ዛሬ የማሳያችሁ ስለ ሞተር ፕሮቴክሽን ዲቫይስ ነው። ስለዚህኛው ሞተር ፕሮቴክሽን ዲቫይስ ማለት ነው ልክ እንደ ተርማን ኦቨርሎድ ሪሌ ከዛም ባለፈ ኦቨርሎድን ኮንትሮል ብዙ ነገር ነው ኮንትሮል የሚያደርግልን ማለት ነው። ስለዚህ እያንዳንዱ ፓራሜትር ምን ውስጡ ፓራሜትር ሴት እንደሚደረግ እያንዳንዱን ነገር አብረን እናያለን ማለት ነው በአጭር ቪዲዮ። ስለዚህ የሞተር ፕሮቴክሽን ዲቫይስ እያንዳንዱን ፓራሜትር ሴቲንግ አብረን እናያለን ማለት ነው። ጥቅሙንም በዛው በደንብ እያያችሁ ትሄዳላችሁ። ስለዚህ ነገር ዲቴል ሴቲንጉን አሳያችኋለሁ። ስለዚህ ወደዛው እንሄዳለን ማለት ነው። ተከታተሉ። እሺ አሁን ደግሞ የማሳያችሁ ስለ ሞተር ፕሮቴክሽን ዲቫይስ ነው። ስለዚህ ሞተር ፕሮቴክሽን ዲቫይስ ከኦቨርሎድ ሞተርን ፕሮቴክሽን እንደሚያደርግልን ይህ የሚያደርግልን ዲቫይስ ነው። ሴቲንግ ውስጥ እንገባለን። እያንዳንዱ ፓራሜትር ምን ቁጥሮች እንደሚሞሉ ትርጉማቸውንም እናያለን ማለት ነው። ይህኛው ከፊት የሚታየው ስክሮል ታይም ነው። ስክሮል ታይም ላይ እንገባለን፣ ሴት እናደርጋለን ማለት ነው። እዚህ ጋር 3 የሚያደርግን እናንተ ከፈለጋችሁ በመጨመር በመቀነስ 3 4 ማለት ትችላላችሁ። ይሄ አር ዋይ ቢ እያንዳንዱ ፌዝ የሚያነብልን ሰከንድ ማለት ነው። አር ላይ 3 ሰከንድ፣ ዋይ ላይ 3 ሰከንድ፣ ቢ ላይ 3 ሰከንድ እያለ እንዲቆይልን ማለት ነው። መጨመር ከፈለጋችሁ አፕ ስክሮል በመንካት መጨመር፣ መቀነስ ስትፈልጉ ደግሞ ዳውን ስክሮል በመንካት ትቀንሳላችሁ። ይሄኛው ደግሞ ኦፕሬቲንግ ታይም ማለት ምንድነው? አሁን ይሄን ዲስፕሌይ ውስጥ ገብቻለሁ፣ ሴቲንግ ውስጥ ገብቻለሁ፣ እየነካካ ነው። ሳልነካው ብተው የሚቆየው ደቂቃ ማለት ነው። ሳልነካው ስቀር ለ10 ለ9 ሰከንድ ላስቀመጥኩት ሰከንድ ይቆይና ወደ ሜን ዲስፕሌይ ይመለሳል ማለት ነው። ስለዚህ ይሄ ደግሞ አንደር ከረንት ነው። አንደር ከረንት ኢኔብል እና ዲሴብል አለው። መጠቀም ከፈለጋችሁ ኢኔብል፣ ካልፈለጋችሁ ዲሴብል ታደርጋላችሁ ማለት ነው። ስለዚህ ኢኔብል ብታደርጉት ግን ተጠቃሚ ናችሁ። ምክንያቱም አንደር ከረንት ሲሆን ሞተራችሁ ትሪፕ እንዳያደርግላችሁ እና ፕሮቴክት እንዳያደርግላችሁ ማለት ነው፣ በአንደር ከረንት እንዳይሰራ። ስለዚህ እኛ አንደር ከረንት ኢኔብል እናደርገዋለን ማለት ነው። ስለዚህ እናንተም ኢኔብል አድርጋችሁ አንደር ከረንታችሁን ከዛም በኋላ ሴቲንግ ቁጥሩን ሞልታችሁ በሞተራችሁ ኔም ፕሌት መሰረት በተጠቀሙ የተሻለ ነው ማለት ነው። ስለዚህ እኛ ኢኔብል እናደርገዋለን፣ ምክንያቱም እኛ ስለምንጠቀምበት ስለሚጠቅመኝ ኢኔብል አደርገዋለሁ። ከዛ በኋላ ደግሞ እዚህ ጋር የምታዩት አንደር ከረንት ፕሮቴክሽን እዛ ጋር ኢኔብል ስላልኩት ፕሮቴክሽን እዚህ ጋር ይመጣልኛል። ፕሮቴክሽን ደግሞ እሞላለሁ ስለዚህ ከሞተር ኔም ፕሌት ላይ አይቼ አንደር ከረንት የሞተር 1/3 ከረንት ዛት ሎድ እዚህ ላይ እሞላለሁ ማለት ነው። ሞተራችን እየሰራ ምናልባት ከሜካኒካል ሎድ ጋር ከፓምፕ ጋር ምናምን ተገናኝቶ ሊሆን ይችላል። ስለዚህ ከዛ ሲወጣ እንትን ይላል ማለት ነው፣ ያቋርጥልናል። የአንደር ከረንት ታይም ነው። ታይሙ ለምን ያህል ደቂቃ አንደር ከረንት ሆኖ እንደሚቆይ ነው። ስለዚህ ችንም ታይም ለምን ያህል ሰከንድ እንደሚቆይ እሱኛውንም እዚህ ጋር በሰከንድ ነው። ይህንን እንሞላለን 18 ከፈለግን እኛ እንደተመቸን በዛ ሞልተን በዚች ሰከንድ ውስጥ ትሪፕ ያደርጋል ማለት ነው። አንደር ከረንት የሚሰራው ለዚህ ለፈቀድለት ታይም ብቻ ይሆናል ማለት ነው። ይሄ ሎወር ወተር ፕሮቴክሽን እንግዲህ ከሞተር ፕሌት ቁጥሮች ትሞላላችሁ። ቁጥሮቹን ለመጨመር ለመቀነስ አፕን ዳውን ስክሮል መጠቀም ትችላላችሁ። አፕን ሲነኩ ቁጥር እንደምታዩት ይጨምራል፣ ዳውን ሲነኩ ይቀንሳል ማለት ነው። ስለዚህ ይህ ነገር በመቀጠል ደግሞ የሚሆነው ሪዞሉቲቭ ፕሮቴክሽን ነው። የሆነ ሀርዝ መሰረ ቢፈጠር የሀርዝ ፕሮቴክት ያደርገናል ማለት ነው። ይህ ዲቫይስ እንደምታዩት ብዙ ነገር ነው ከዚህ ዲቫይስ ጥቅም እያገኘ ያለ ነው። ስለዚህ እነዚህ ነገሮች ጥቅም ማለት ነው። ይህም በመቀነስ የሆነ ሀርዝ ዲቴክት ነው መሰራችሁ ላይ ትሪፕ ያደርግልናል ማለት ነው። ከዚም ፕራይቬት እናደርጋለን እንሰራለን ማለት ነው። ይህኛው ደግሞ ሾርት ሰርኪት ቢኖር መሰራችሁ ላይ ወደ የሆነ ነገር ትሪፕ እንዲያደርግ ሾርት ሰርኪት ሲኖር ማለት ነው። ስለዚህ ያንንም የመሰራችሁ አይተን ኢንትሬሽን እንላለን ማለት ነው። የኦቨርሎድ ፕሮቴክሽን ነው። የኦቨርሎድ ፕሮቴክሽን ደግሞ በጣም ጠቃሚ ነገር ነው። ስለዚህ የሞተራችን ሬቲንግ አይተን እዛ ላይ ቀነስ አድርገን እንሞላለታለን ማለት ነው። ስለዚህ እዚህ ጋር ነው የሞላሁት ጋር በነበረው ሞተር ኔም ፕሌት ዳታ በማመስረት ነው። ስለዚህ እናንተም ይህን ዲቫይስ ስትጠቀሙ በዛ መሰረት ኦቨርሎዳችሁን ዲቫይስ ሴት ታደርጋላችሁ ማለት ነው። አፕ እና ዳውን በመንካት ቁጥሮችን መጨመር መቀነስ ትችላላችሁ ማለት ነው።
ስለዚህ ይህ ቪዲዮ ይጠቅመዋል ብላችሁ ለምታስቡ ሰዎች ሁሉ ሼር እንድታደርጉ እንድታበረታቱኝ፣ እንዲሁም ደግሞ የዩቲዩብ አሁን አዲስ የከፈትኩት ዩቲዩብ ስለሆነ እንድታበረታቱ ሰብስክራይብ ደግሞ ኦቨርሎድ ሪሊዝ ሰከንድ ማለት ነው። ፕሮቴክሽን ሰከንዱ ነው። ስለዚህ ይህንንም ኦቨርሎድ ከረንት ለምን ያህል ሰከንድ መቆየት እንዳለበት በምን ያህል ሴከንድ ሴት ስናደርገው ሪሲት እንዲሆንልን ማለት ነው። ስለዚህ እዚህ ጋር 10 ሰከንድ 5 ሰከንድ 2.5 እያለ ተቀምጣለን። እኛ ለጊዜው 5 ላይ ሴት እናደርገዋለን። 5 ላይ ሴት ማድረገው ነው። ስለዚህ ይህን ዩቲዩብ ሰብስክራይብ እያደረጋችሁ ተጠቀሙበት አጋጣሚ እጠይቃለሁ። በመቀጠል እንግዲህ ሲንግል ፌዝ ፕሮቴክሽንም አንደር ምንድነው ኢኔብል እና ዲሴብል አለው። ስለዚህ ሲንግል ፌዝ ኢኔብል ብታደርጉ ጥሩ ነው። ምክንያቱም ኢኔብል ሲሆን በሲንግል ፌዝ ሲሰራ ይህ ምልክት ያመጣል ማለት ነው። ስለዚህ ያ ምልክት አመጣ ማለት ሞተሩ ኦልሬዲ ትሪፕ ያደርጋል ማለት ነው፣ እየሰራ አይደለም ማለት ነው። ለዛ ይህ በጣም ጠቃሚ ነገር ነው፣ በሲንግል ፌዝ እንዳይሰራ ማለት ነው። ስለዚህ እዚህ ጋር ደግሞ ሴት እናደርጋለን። እስካሁን የሞላናቸውን ዳታ በመጫን ሁሉንም እዚህ ጋር ሴት ይደረጋል ማለት ዝም ብለን ከወጣን እስካሁን የሞላነው ዳታ አይኖርም ማለት ነው። ስለዚህ ምን እንደምናደርገው ሴት እናደርጋለን። እነኚህ ሁለቱም በመጫን ዳርና ዳር ቀይና የመጀመሪያውን በመጫን ሴት እናደርጋለን፣ እንደዚህ እንደምታዩት ማለት ነው። ስለዚህ አሁን ሙሉ ዳታ አስገብተናል ማለት ነው። የሆነ ነገር ባስገባነው ዳታ መሰረት ይሰራል ማለት ነው። እዚህ ጋር እንደምታዩት ስክሮል ታይም ቅድም ያልኳችሁ አር ዋይ ቪሌጅ የምትቀያየረው ኢንዲኬሽን ላይ እሷ ማለት ነች። አር ላይ ለዚህ ሰከንድ፣ ዋይ ለዚህ ሰከንድ፣ ቢ ለዚህ ሰከንድ እያለ ማለት ነው። ስለዚህ እንደዛ ነው። ዩቲዩብን ሰብስክራይብ አድርጉልኝ፣ አበረታቱኝ እጠይቃለሁ። እንደምታዩት እዚህ ጋር ደግሞ ከሎድ ጋር ያው ሎድ ላይም አድርገን የሚጋገር ሞተሩን ተነስተን የሞላ ነው መሰረት የሎድ የሚያነብርና የአር ፌዝ የአምሮ ፌዝ ሎድ እዚህ ጋር ነበር። የዋይንም እንደዚህ እየቀያየረ ሶስቱንም ያነብልናል የሞተር ኮኔክሽን ማለት ነው። እቺ ዲቫይስ በጣም ምርጥ ነች፣ በኦቨርሎድ የተሻለች ነች። እንድትጠቀሟት አበረታታለሁ።